ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ አላችሁ? እንዴት ናችሁ? ሁልጊዜ እየጠፋችሁ ቹቹ ልባችኋለሁ። እንዴት ናችሁ? አሁንም እንዴት ነው? 2018 ከገባን እኮ ቪዲዮ ሰርቼ አላውቅም አይደል? እንኳን አደረሳችሁም ብያችኋለሁ። ለማንኛውም እንዴት ናችሁልኝ? ደህና ናችሁ? ሁሉ ሰላም? እኔ ያለሁላችሁ ይመስገነው። ስራ፣ ጤና ሁሉ አማን ውዶቼ። መልእክተኛውና እግረ ማን ነው? አዎ መልእክተኛው ባላደራው። እኔ ራሴ በእውነት አንድ ሰው ነው የሚመስሉኝ። የሆነ ቦታ ላይ አንድ ሰው ናቸው፣ ራሳቸው ናቸው፣ ሁለቱም አንድ ናቸው ምናምን ሲባል እኔ ራሱ አንድ ናቸው፣ በቃ አንድ ነው የሚመስሉኝ። ትናንትና ሴፍሻ ላይ እኔ ሴፍዬን በጣም ነው የምወደው፣ በጣም ነው የማከብረው። መከበር መወደድም ያለበት በጣም መልካም የሆነ ደግ ሰው፣ በእውነት ሴፍዬ ደግ ሰው ነው። በጣም ብዙ ጥሩ ስራዎች ሰርቷል። በጣም ለወገኖች ብዙ ነገር አድርጓል እና ሴፍዬ በጣም መከበር ያለበት ሰው ነው። አንዳንድ ዘረኞች ሲያንቋሽሹት ሲያወርዱት፣ ያው እሱ በእርግጥ ምንም መስሚያው ጥጥ ነው፣ አይሰማቸውም። እንደ ራሳቸው መስሏቸው ሲሰርቡት ነበረ። ግን ሴፍዬ ምርጥ ሰው ነው። ምን ልላቸው ነው? ትናንትና 32,000 ምናምን ሰው፣ ያው በኢትዮብ ደረጃ ሁሉም ወደ ቲክቶክ ስለዘመተ ኢትዮብ ላይ እይታ በጣም ወርዷል። ሰው ጠፍቷል። ድሮ ከ4 ዓመት በፊት ኢትዮብ በጣም ደስ ይል ነበር። በጣም በጣም ይሄ ቲክቶክ የተባለ በእርግጥ ልመና ለተሳካላቸው ተሳክቶላቸዋል። ለለማኞች ተቀምጠው የአንበሳ የምን እየወረደላቸው እነሱ ሳይሰሩ ሳይለፉ እየበሉ ነው፣ እየኖሩ ነው፣ እየተሻሻሉ ነው፣ እየተቀየሩ ነው። ሳይሰሩ ማለት ነው፣ ሳይደክሙ ገንዘብ መቁጠር አይገርምም? ግን ሳይለፉ ይታጠባሉ። ጧት ለልመና ዘንጠው ቁጭ ይላሉ። ጎበዝኛ የምንሰራው ታዲያ እንዴት ነው የሚሆነው? እኔ ይሄ ነገር በጣም ግራ እየገባኝ ነው። እኛ እንለፋለን ለባችን ጠብ እስኪል ድረስ ተመስገን እየኖርን ነው። ግን እነዚህ ሰዎች ሳይሰሩ ሁልጊዜ የሰው ኪስ እያጠቡ እንዴት ነው? እስከ መቼ ነው ግን የሚኖሩት? የሰው ልጅ ሳይሰራ እንዴት በሰው ኪስ እየለመነ ይኖራል? ዘንጦ መለመን። ዞሮ ለማንኛውም እኔ ለእነሱ ለወራ ሳይሆን የመጣሁት እንደው ነገሩ ተምታቶብኝ ነው። መልእክተኛው ባላደራው ምርጥ ወጣቶች፣ እንደነዚህ አይነት ወጣቶችን ማበረታታት መደገፍ ሲገባ ልክ ማሸማቀቅ፣ አንገት ማስደፋት፣ እነሱ የማያደርጉትን እነሱ የማይሰሩትን በቃ እነሱ ታዋቂ ሰዎችን ጥሩ ሰዎችን የሚወደዱ ሰዎችን ሲሳደቡ ሲናገሩ እይታ እንደሚበዛላቸው ዶላር እንደሚቆጥርላቸው ስለሚያውቁት የሰው ልብ እና የሰው እንትን እንደሚጎዱ አያውቁትም። እነዚህ ልጆች ምርጥ ወጣቶች ናቸው። ድሃን ይረዳሉ፣ የድሃን እንባ ያብሳሉ። ተረጅንና መርዳት የሚፈልግን ሰው ያገናኛሉ። ድልድይ ናቸው። ስንቶቻችንን የሆነች እናት ይህን እናትስ ብትሆን ብለን አስበን በቃ እያለቀሰች ተቸግራ እርቧት ጠምቷት መታከሚያታ መልእክተኛው ላይ ወይም ባላደራው ላይ ከ10,000 በላይ ያለውን ሰጥቶ እንደገና አካውንታቸውን ሼር አድርጎ እነዛ ሰዎች አልቅሰው ገብተው ከመኪና ውስጥ ስቀው ሲወጡ እሱን ሲያመሰግኑ ደስ አይልም? እርካታ አይሰማችሁም? እነዛ ትላልቅ ሰዎች ተከብረው በመጦሪያቸው በማረፊያቸው ሰዓት የኑሮ ሸክም ሆኖባቸው ኑሮም መግፋት አቅቷቸው ማለት እነዛ ሰዎች ትላልቅ ሰዎች ወጣቶች እንኳን እንደምንም ብለው ያው ይፍጨረጨራሉ። ግን አንዳንድ ትላልቅ ሰዎች አይታችሁ ከሆነ በእውነት የሀገራችን ሁኔታ ያስፈራል። ነገ እኔ ምን ላይ ነው የምወርቀው ብለን እንድናስብ እንፈራለን። እኔ ፈራለሁ በእውነት እንደነዚህ አይነት እናቶች አባቶች መንገድ ላይ ወርቀው የምበላው አጥቼ የምለብሰው አጥቼ ሲሉ ሳይ ስለ እውነት እላቸዋለሁ ቅስሜ ስብር ነው የሚለው። እነዛ ሰዎች በወጣትነታቸው አገልግለው ለሀገራቸውም ራሳቸውን ለቤተሰቦቻቸውም ሲጠቅሙ ሲሰሩ የነበሩ ሰዎች ዛሬ በመጦሪያቸው የሰው እጅ የሚያዩ ሰዎችን ይረዳሉ። ዙሮ ለማንኛውም ሌላ ጊዜ